ጤና ይስጥልኝ መምህር እንደምን ነዎት? ደህና ነዎት ወይ? ሰላም ነዎት ወይ መምህር? በእግዚአብሔር ይመስገን እንደምን አለ ወንድማችን ያልቅበትና ሁላችሁም አድማጮች የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እግዚአብሔር ይመስገን መምህር እኛ ደህና ነን። እንግዲህ ምን ጊዜም ቢሆን አድማጮችን ወክዬ ነው የምናገረውና እግዚአብሔር ይመስገን እኛ ደህና ነን መምህር። የርሶ ትምህርት ምን ጊዜም እንደምለው ቀናውን መንገድ እየመራን ቀናውን መንገድ እያስተማረን እስካለ ድረስ ደህንነታችን ተጠብቆ ይኖራል የሚል እምነት ስላለኝ ነው ሁሉንም አድማጮችን ወክዬ እኛ በጣም ደህና ነን ብዬ የምለውና መምህር እግዚአብሔር ይመስገን እኛ በጣም ደህና ነን መምህር። እግዚአብሔር እርሶንም ይጠብቅልን መምህር። ወደ ዛሬው ትምህርታችን እንግባና መምህር የዛሬው ትምህርታችን በምን ዙሪያ ያተኮረ ነው? የዛሬው ትምህርታችን ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም የሚል ነው። ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም። አመሰግናለሁ መምህር። ወደ ትምህርታችን እንግባ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሠራዊት ጌታ እግዚአብሔር አምላካችን ሆይ በዚህ ጊዜና ሰዓት ስላደረስከን እናመሰግናለን። የብርሃንህን ጸጋ የሰማያዊ ተስፋን ኃይል በልቦናችን አሳድር፣ በልቦናችንም አውል። በየጊዜውና በየሰዓቱ ከክፉ የዲያብሎስ አሰራር እና ከክፉ የሰይጣናት መንገዶች ሁሉ ጠብቀን። የቅዱሳን መንፈስና ጸጋ ምራን። የኃይልህን ኪዳን ከሕይወታችን ጋር አድርግ። በመንፈስ ቅዱስ ልቦናችንን፣ ህሊናችንን፣ አእምሯችንና ነፍሳችንን በመንፈስ ቅዱስ ጠብቅልን። በእመቤታችን በቅድስት ድንግል ማርያም ስም በቅዱስ ልጅህ በኢየሱስ ክርስቶስ ስም አሜን። ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም። ትንቢተ ሚክያስ ምዕራፍ 2 ቁጥር 3። እዚህ ላይ የምናገኘው የትንቢት ቃል ዘመን ክፉ መሆኑን ይነግረናል። ዘመን ሲከፋ ትውልድም አብሮ ይከፋል። ዘመኖች ራሳቸውን ማጨለም ሲጀምሩ ትውልዶችም ይጨላልምባቸዋል። እንዲህ በሚሆንበት ጊዜ እግዚአብሔር ካላበራ ዘመናቶች በራሳቸው ያረጃሉ። እግዚአብሔር በዘመኑ ላይ መንፈሱን ካልሰደደ፣ ሰማያዊ ኃይል ካልተገለጠ የዘመናቶች ማርጀት የትውልድን ሕይወት የተዝረከረከ እንዲሆን ያደርገዋል። ስለዚህ ነው ዘመኑ ክፉ ነው በማለት ትንቢተ ሚክያስ በመግለጽ የዘመናት ክፋቶች ወደ ሰው ልጅ ዘር መጥተው አንድ ጋር በሚሆንበት ጊዜ ሁለት ክፎች ሲገጣጠሙ ደግሞ ብዙ ውድቀቶች ይከሰታሉ። ስለዚህ የዘመን ክፋት በመንፈሳዊ ሕይወት በኩል ልናሸንፈው የምንችለውን መንገድ የሚያጨልም ነው። ስለዚህ ቀጥ ብላችሁ አትሄዱም ማለት ዘመን ሲከፋ ወደ አንገታችሁን ታቀረቅራላችሁ፣ ሩቅ ማየት አትችሉም፣ እድላችሁ አንገትን መድፋት ነው በማለት ተናገረ እና ቀጥ ብሎ መሄድ የማይቻልበትን አኗኗር እና ሂደት ሰዎች እንዲለምዱት ያደርጋል። ለዘመን መክፋት እስቲ የሚከተሉትን ለማየት እንሞክር። በራሱ ክፉ ጊዜ መኖር። የተባረኩ ጊዜያቶች እንዳሉ ሁሉ የተረገሙ ጊዜያቶችም ደግሞ ይመጣሉ። እነዚህ እንደዚሁ የራሳቸውን ሂደትና ወቅቶች ጠብቀው የሚከሰት ክስተቶች ናቸው። ህዝቡ ደግ የሆነና ዘመኑ ክፉ የሚሆንበት ጊዜ አለ። ለዘመኑ ክፋት ምክንያት የሚሆነው ደግሞ የዲያብሎስ አሰራር በዘመኖቹ ላይ መጫን ነው። ለምሳሌ በኢዮብ ዘመን ሰዎቹ እጅግ በጣም የተባረኩ ናቸው። ኢዮብ የወለዳቸውም ልጆች ሁልጊዜ ኃጢአት እንዳይሰሩ በኢዮብ አማካኝነት ይቀደሱ ነበር። ልጆች ኃጢአት ሰርተው እግዚአብሔር እንዳያስቀይሙ ብሎ ሁልጊዜ የጸሎት ቅዳሴ ያከናውን ነበር። ልጆቹን ይቀድሳቸው ነበር። ግን የቀደሳቸውን ያህል የነበረው ዘመን እንደገና
የሚጠፉበትን ዘመን መናፍስት አዘጋጀ። እንግዲህ ክፉ ቀኖች እንዲመጡ ክፉ ዘመኖች እንዲመጡ ዲያብሎስ ትግል አደረገ። በመሆኑም የቀደሳቸው ልጆች የቀደሳቸው ሀብት የቀደሰበት ቦታ ስፍራ ሁሉ እንደገና በክፉ መናፍስት ጦርነት የተመታ ሆነና የተቀደሱት ልጆች ሁሉ ጠፉ። ኢዮብ አለኝ የሚለውን ሀብት ሁሉ አጣ። የኢዮብ ኃጢአት አይደለም አሁን ያንን ዘመን እንደዛ ያደረገው። ዘመኑን ራሱ ክፉ የሚያደርግ ኃይል የዲያብሎስ አሰራር መከሰት መቻሉ ነው እና ክፉ ቀኖች የሚባሉ ቀኖች መጡ። እነዚያ ክፉ ቀኖች በንስሐ ስርየት የተከናወነላቸውን የኢዮብ ልጆች አጠፋ፣ የኢዮብንም ሀብት ደመሰሰ። መጽሐፈ ኢዮብ ምዕራፍ 1 ሙሉ በሙሉ ስታነቡ እንዴት አይነት ክፉ ቀኖች በሰይጣን በኩል እንደመጡ ልንገነዘብ እንችላለን። የተቀደሱትን መንፈሳዊ ጉዞዎች ሁሉ አጠቃ። የበጎነት በረከት የነበረውን ሀብቶች ሁሉ አወደመ እና ሰይጣን የዲያብሎስ አሰራር በኢዮብ ሀብትና ኑሮ ልጆችና ታሪክ ላይ ዘመተ። እንግዲህ ይሄ ዘመቻ በዚህ አይነት መንገድ ሲከናወን ቀኖቹን አከፋቸው። አንደኛው ቀን ሀብቱ የሚወድምበት፣ ወዲያው ልጆቹ የሚያልቁበት፣ ወዲያው ደግሞ የራሱ የቅርብ አገልጋዮቹ ሁሉ የሚጠፉበት ቀኖች ሆኑና ቁጭ አለ። በደስታ የነበሩ ልጆች ሙሉ በሙሉ ወደ ሞት ተለወጠ። ብዙዎቻችን እንግዲህ የምንረሳውና የምንዘነጋው እንዲህ አይነት ዘመናቶችን የሚያከፋ የዲያብሎስ አሰራር በዓለማችን ላይ እንዳለ ብዙዎቻችን ስለማናቅ በዘመን ክፉ ባህሪ ላይ አብረን የምንከፋ ከሆነ ደግሞ ሌላ ትልቅ ጉዳትን የሚያስከትል ችግር ይመጣል ማለት ነው እና የዘመን ክፋት የኢዮብን ሀብት እንደዚህ አድርጎ አጠፋና ደመሰሰው። የኢዮብ ታሪክ ቀድሞ የነበረው የብልጽግና ጊዜ ጠፋ። አሁን የድህነት ማዕበል ዋጠው። በዚህ ጊዜም እንኳን ኢዮብ ያለው ነገር እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ በጉልበቱ ተንበርክኮ ለፈጣሪው ሰገደ። አምልኮቱን አላቋረጠም። ኢዮብ ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድርም ላይ ተደፍቶ ሰገደ ይላል መጽሐፈ ኢዮብ ምዕራፍ 1 ቁጥር 20 ላይ። እንዲህም አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን። በዚህም ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍና አልሰጠም ይላል። ዓመታቶች እንደዚህ በራሳቸው ተፈጥሮ ውስጥ የክፉ ጠላት ኃይል ገብቶ እንዲህ ባለው ውድመት ውስጥ ማውደም በሚጀምርበት ጊዜ በወደመው ቦታ ላይ የወደመ ባህሪ፣ የወደመ ጠባይ፣ የወደመ ታሪክ፣ የወደመ አኗኗር፣ ታሪኩ የተጎሳቆለ መንገድ ሊመጣ ይችላል። እነዚህ ክስተቶች የዘመን መክፋት ምክንያት ነው። ክፉ በዘመኑ ላይ ክፉ ሆኖ ሲጫን የሚመጣ ጥፋት ነው እና ይህንን ጫና ግን እንዴት እናልፈዋለን ብለን ብንጠይቅ ይህንን ክፉ ጊዜ የምናልፈው ልክ እንደ ኢዮብ ስናስብ ነው። እንደ ኢዮብ አምልኮታችንን አለማቋረጥ ስንጀምር ነው። እግዚአብሔርን ማማረር በሌለበት ሕይወት ውስጥ መመራት ስንጀምር ነው። ስለዚህ ኢዮብ ጥሩ የሕይወታችን አስተማሪ በመሆን ያገለግለናል። ልጆቹ ሁሉ አለቁ፣ ሁሉም ነገር አበቃ። የቀረችው ሚስቱና እሱ ነው። ከዚህ በኋላ ያለው ሂደት በግል ባህሪው ሁሉ 1 minute left on this call ግል ጤናውም ላይ ጉዳት ለማድረስ ክፉ መንፈስ ይሰለፋል።
እና ዘመናት በሚከፋበት ጊዜ ኃጢአት ባይኖርብንም የዘመኑ ክፉነት በራሱ ክርስቲያናዊ ሕይወትን ይጎዳል ማለት ነው። ዛሬ ይሄንን ከዚህ አንጻር ስናይ ዘመናችን እጅግ በጣም በብዙ መንገድ የተበላሹ ሂደቶች ያሉበት ነው። የማበላሻ መንገዱ ደግሞ የሰዎችን ልብ በመለወጥ ደረጃ ላይ የመሰለፉ ጉዳይ ነው። በዚህ ዘመን ዲያብሎስ ብዙ ስራዎችን የሚሰራበትን አጋጣሚ እንደ ልብ ያገኘበት ጊዜ ቢኖር ይሄ ነው። የትምህርታችን ክፍልም ዋናው በዚህ በአቢሲኒያ ሬዲዮ የሚተላለፉ የትምህርት ክፍሎቻችን መካከል ካሉት ትልልቅ ፕሮግራም ላይ የወደቀውን ትውልድ የክፉን መንፈስ ጥበብና ዘዴ ማሳየት ነው። እስከዛሬ ከተማርናቸው ትምህርቶች ውስጥ አብዛኛው ክፍል የሚሸፍኑት አንደኛ የዲያብሎስ አሰራር ምስጢራዊነት፣ ሁለተኛ በሰው ልጅ ሕይወት ላይ ያለውን አገዛዙን በጥልቀት ስር የሰደደ ማድረጉ፣ ሶስተኛ በእምነት እንዴት ልናሸንፈው እንደምንችልና የእግዚአብሔርን ተስፋ፣ ከዛም በላይ ደግሞ ሰውነታችን የተቀደሰና የተባረከ መሆን ስንጀምር የአገዛዝ ኃይሉ ከትውልድ ወደ ትውልድ እንዴት እንደሚቋረጥ እነዚህ የመሳሰሉትን መንፈሳዊ ሕይወት መንገዶች እንድንረዳ ነው። ስለዚህ ዘመኑንም እንደዚሁ የመግዛት ኃይል አለው። ዘመኑን ሲገዛ ደግሞ በራሱ ዘመቻዎች አሉት። ከዘመቻ ጥበቦች ውስጥ አንዳንዶቹን ለማየት ስንሞክር ዕውቀቱን የመጠቀም እድሉ ነው። ዛሬ ብዙ ዕውቀት ያላቸው ሰዎች በዚህ በክፉ መንፈስ መሰሪ ጠባይ ውስጥ ገብተው ታስረዋል። የሚቀርጿቸውና የሚያወጧቸው ፕሮግራሞች በትውልድ ላይ ምን ያህል ተጽዕኖ ሊያሳድር እንደሚችል ግንዛቤው ባይኖራቸውም ተጽዕኖውን በማሳደሩ ደረጃ ወደፊት ሲቀጥሉ እንደ መልካምና እንደ በጎ አካሄድ ወይም እንደ አዲስ ታሪክ አድርገው ነው የሚገነዘቡት። በተጨማሪ ደግሞ የራሳቸው ዝና፣ ክብርና ትልቅነት ወይም እንደ ሳይንቲስት አይነት ጠባይ እንዲመዘገብላቸው በሚያደርጉት ጥረት ውስጥ ዲያብሎስ በዚህ አሰራር ስር ሰዶ የራሱን ክፉ ትውልድ ለማምጣት መታገሉን ደግሞ እናያለን እና በዘመናችን በእውቀት ደረጃ የተሰለፉ ብዙዎቹ በአምልኮት መንፈሳዊ ተስፋ ውስጥ የቆሙ አይደሉም። ስለዚህ ክፉ ዘመንና ክፉ ሰዎች አንድ ጋር በሚገናኝበት ጊዜ ደግሞ ሰዎች ቀጥ ብለው አይሄዱም። ይፈራሉ፣ ይደነግጣሉ፣ ያፍራሉ፣ ይሸማቀቃሉ፣ ይናደዳሉ፣ ይበሳጫሉ። ማስተዋላቸው እለት እለት እየቀነሰ ይመጣል። ከሚያዩት ነገር የተነሳ ውስጣዊ ንቅፈት እየጨመረባቸው ይመጣል። ስለዚህ ተከታይ የመሆናቸው ምዕራፍም ከክፋትና ከተለያየ ጫና ጋር ስለሚሆን ለዚህ ነው ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱ ያለው እና በዘመናችን በስነ ዕውቀቱ ዘርፍ ውስጥ አምልኮት ከጠፋ ቆይቷል። የአምልኮት ኃይል በሌለበት አዋቂዎቻችን ጥላ ውስጥ እኛ እንገኛለን። ሁል ጊዜ የሚነገሩት ተስፋዎችና የሚወጡት የቃል ንቁጦች በሰው ልጅ ልቦና ውስጥ እንዲያድር የሚደረገው የአዋቂዎቹ ዘመቻ ከክፉ መንፈስ አሰራር ጋር የታከለበት ነው። ብዙ እብዶችን እናወጣለን እንጂ ብዙ ደጎችን አናገኝም። ብዙ የመከራ ልጆችን እናፈራለን እንጂ ብዙ የጸጋ ልጆችን አሁን ማምጣት በጣም ዓለም የምትቸገርበት ጉዳይ ነው። ለምን? ክፉ መንፈስ ዘመኑን ይዞታል። ራሱ ዘመኑን ይዞታል። የአውሬው መንፈስ ከባህር ወጣ ይለናል ራዕየ ዮሐንስ ምዕራፍ 13 ላይ
የአውሬው መንፈስ የአውሬው ከባህር ላይ ሲወጣ አየሁ ነው የሚለው። አውሬ ነው ይሄ እንግዲህ አውሬው ዘመኑ ላይ ተጭኖታል። ትንቢተ ሚክያስ እንግዲህ ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም ሲል አንደኛው በስነ ዕውቀት ነው። የስነ ዕውቀቱ ዓለም እግዚአብሔርን ትቶታል። የስነ ዕውቀቱ ትምህርትና ሙያ እግዚአብሔር አምላክ ያልገባበት ነው እና እኛም ዛሬ 95% እግዚአብሔር በሌለበት የስነ ዕውቀት ዘርፍ ውስጥ ነው ስነ ሙያችንና ጥበባችን አኗኗራችንና ህልውናችን የተመሰረተው። ደሞዛችንም ሆነ አገልግሎታችን የኢንዱስትሪውም ዘርፍ ላይ የምንኖር በሳይንሱ ላይ የምንቁም በየትኛውም የስነ ዕውቀት ዘርፍ ላይ እንመደብ፣ ጉዳዩ ግን በአምልኮት መንፈሳዊ ተስፋ ውስጥ የተመሰረተና ከዛ አብራክ የተገኘ ዕውቀት አይደለም። ዕውቀታችን ከአሕዛብ የተሸመተ ከአሕዛብ ዘንድ የተማርነው ነው። በዚህ አስተምህሮት ውስጥ ትልቁን ነገር እንድንዘነጋና እንድንተው ከተደረገበት አንዱ የዲያብሎስ በዘመን ላይ መጫን ምልክቱ ዕውቀታችን ውስጥ እግዚአብሔርን መፍራት አለመመስረት መቻሉ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን መንፈሳዊ ተስፋ ይህንን በስነ ዕውቀቱ ሂደት ውስጥ ፕሮግራም አልሆነም። በዚህ አይነት ፕሮግራም ውስጥ የሌለ ከመሆኑ ጋር ተያይዞ ክፉው ዲያብሎስ በስነ ዕውቀት ላይ ዘመኑን ለመጫን ያደረጋቸው ጥልቅ የሆኑ የዘመቻ ታሪኮቹ ግብ መጥተውለታል እና ብዙ ትውልድ መንፈሳዊ ዕውቀት ላይ ያለው ነገር 100% በተሟጠጠበት አካል ይራመዳል። ስለዚህ የዘመኑን አካሄድ በክፋት በተሞላ ሚስጥራዊ ሥራ ኢሉሚናቲዎች ብዙ ነገር ተጫውተዋል ማለት ነው። ቀጥ ብለን የማንሄድበትን አካሄድ ፈጥረዋል። ለምን? አንደኛ ዕውቀታችን ከነሱ እጅ ውስጥ ነው የወጣው። ሁለተኛ ከነሱ እጅ ውስጥ አምልጦ እንዳይወጣ ደግሞ በእንጀራ ተይዘናል፣ በኢኮኖሚ ተይዘናል። ሶስተኛ ዕውቀታችን የሚሄድበት ማቴሪያል የግድ መለዋወጫ የሚያስፈልገው መስመር አለ። ያ መለዋወጫ መስመር በእነሱ እጅ ነው ያለው። ሌላው ሁሉ ጊዜ የሚለዋወጥ ዕውቀት ነው። በተለዋወጠ ቁጥር ባህሪያችንም ጊዜያችንም አብሮ ይለወጣል። በዚህ ለውጥ ውስጥ የዘነጋነውን መንፈሳዊ ኃይል ለማስታወስ እድሉ የለንም። ሌላው የኢኮኖሚ ዋከባው መንፈሳዊ ነገርን እንድንረሳ አድርጎናል። ስለዚህ ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱ። አድማጮቼ እውነታው ይሄ ነው። የነዚህ በክፋት መንፈስ ዘመኑን እንዲጫን ካደረጉበት የክፉ መናፍስት ቲያትሮቹ ዋናውና ትልቁ የሰው ልጅ ልቦናን በዚህ በጊዜያዊ የስነ ዕውቀት ጥበብ መግዛት ነው። ዘመኑን ከተጫነ በኋላ የሰው ልጅን ልብ ሙሉ በሙሉ የመቆጣጠሪያ ዘዴው ድክመቱን ማወቅ፣ የሚሄድበት ታሪኮች ካሉት ያን መንገድ ማጠፍ፣ የወደፊቱ አኗኗሩ ላይ በየትኛውም መንገድ ሰርጎ ገብቶ መንፈሳዊ ጉዞውን ማጨለም፣ አልፎም ተርፎ በታሪክ ሕይወት ውስጥ ያሉት አካሄዶች እንዲወነካክሩበት የዲያብሎስን እገዛ እነዚህ ከዘመኑ ክፋት ጋር በስነ ዕውቀት የዳበሩ ሰዎች የታሪክ ጉዳቱን መፍጠር፣ እንዲሁም ደግሞ አኗኗሩ ላይ ሙሉ በሙሉ ቁጥጥር አድርጎ የኢኮኖሚውን አውታር መያዝ፣ በተለያየ የስነ ልቦና አካሄድ አኗኗሩን መስለብ፣ በቲያትሩ፣ በፊልሙ፣ በሆረሩ፣ በዘፈኑ በመሳሰሉት ነገሮች የሰውን ውስጣዊ ይዘትና የህሊናውን ክፍል በቁጥጥር ስር ውሎ ቀጥ ብሎ እንዳይሄድ
ህይወት ነጻነት ውስጣዊ የሆነ የባህሪ እና የቅድስና ሰላም የመንፈሳዊ ህይወት ጸጋ ክብር በባህሪ ውስጥ ዘልቆ እንዳይኖር የእግዚአብሔር አምላክን መንፈስና እምነት መፈታተን የዚህ የዘመናችን አንዱ ልዩ ባህሪ ነው እና ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም ያለው ቃል ከዚሁ ጋር የተያያዘ ነው ማለት ነው። እንኖራለን ያልንበት ዘመን እንዲከፋ ማድረግ ደግሞ የዲያብሎስ አሰራርና ከዲያብሎስ ጋር ህብረት ያላቸው ሰዎች ትልቅ ተግባር ነው። ዛሬ የሰዎች መጨናነቅ ለነሱ ከበሬታና ለነሱ አኗኗር ለነሱ የኢኮኖሚ ማደግና ለነሱ ሀብት መዳበር መንገድ ከፍቶላቸዋል። ሰዎች ከተጨነቁ የጭንቀታችሁ ሐኪሞች እኛ ነን ብለው በተለያየ አይነት መንገድ ይቆጣጠሩታል። ትውልዱ በአሁኑ ወቅት ብዙ መሰረታዊ ጉድለቶች እየበዙበት ነው የመጣው። አንደኛ በስነ ዕውቀቱ በእውቀት በኩል ሸምታለሁ ብሎ የገባበት ነገር መያዣና መቋጫ አጥቶ የሚመረቀው ከትምህርት ቤት ሲወጣ የቱን እንደሚጨብጥ በየቱ መንገድ እንደሚያልፍ ግራ ገብቶት ነው ከትምህርት ተቋም የሚወጣው። ለምን? የስነ ዕውቀቱ አካሄድ ተዝረክርኳል። የሆነ ቦታ ላይ መቋጫ ያጣ ነው። ሁሉንም ይነካካና በየትኛው መንገድ አልፎ እንደሚኖር ግራ እንዲገባው በማድረግ ላይ የተመሰረተ አኳኋን እየተፈጠረ ያለባት ዓለም ላይ የዩኒቨርሲቲ ተቋሞች አሉ፣ በሀገርም በውጭ ዓለምም። ግን ከዛ ከትምህርቱ ተቋም የሚወጡት ሰዎች በመናፍስት ዕውቀት ተለክፈው የሚወጡ ናቸው። እንኳን ዓለማዊው ቀርቶ በመንፈሳዊው ቴዎሎጂ ውስጥ እንኳን ገብተው የሚወጡ ሰዎች በጥርጣሬ መንፈስ ተመተው አካሄዳቸው ለዚህ ለክፉ ዲያብሎስ አሰራር መንገድ የሚጠርግ ሆኖ እንዲሁም ደግሞ ቃል የሚገቡበት ኃይል ለእግዚአብሔር መሆኑ ቀርቶ ለዲያብሎስ ሆኖ ነው የሚወጡት። ከዚህም አንጻር ብዙ የኃጢአትና የአመጣ የክፋት የተንኮል የምቀኝነት ኃይል ማጠናከሪያ ሆነው ዘመናቸውን በዚህ በዲያብሎስ አሰራር ሂደት ጋር ተጣምረው ሲያከናውኑ ይቆዩና የሚከተሏቸው ትውልዶችም አብረው ይወድቃሉ። አብረው በግፍ አውታር ውስጥ ተይዘው በዲያብሎስ ስርዓት ውስጥ ታንቀው ዘመናቸውን ይጨርሳሉ። የዚህ ሂደት ባለቤቶች ሆነናል እኛም። ስለዚህ ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱ እና በዚህ በእውቀቱ ዓለም ውስጥ ብዙ የክፉ አሰራር ድርጊቶች ስር የሰደዱ ሆነው ትውልዳችንን አመነቃቅረውታል። የስነ ምግባር ሞራል ወድሟል። መንፈሳዊ የተስፋ ኪዳን ከሰው ልጅ ልብ ውስጥ ወጥቷል። የቅድስናና የጽድቅ ትምህርቶች ከበረከት ጋራ ከህይወታችንና ከህልውናዎቻችን ተቋርጠዋል እና ለስጋ የምናደርገው ሩጫ አልሳካልን ብሎን ከእጃችን ያፈተለከውንና የጠፋብንን በረከት ለማምጣት ግብግብ ስንፈጥር ህይወታችንን ረስተን ነፍሳዊ የሆነ ጉዞአችንን የአምላክ እርዳታንና የእግዚአብሔር ክብርን ዘንግተን ይኸው ለዳቦ የምንኖራቸው ኑሮዎች እንደተባለው ቀጥ እንዳንል አድርጎናል። ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም። ይህንን እውነታ ሙሉ በሙሉ ያሳየናል። በኢኮኖሚ ጥገኛ ሆነን ከጠላቶቻችን እንጀራ እንለምናለን። ከማይወዱን በመንፈሳዊ በረከት ድል አድርገናቸው በእግዚአብሔር ክብርና ዝና የቆምን ሀገሮች ዛሬ ከነሱ እንደገና እንጀራና ገንዘብ እንለምናለን። ከነሱ ዕውቀት እንለምናለን። ከነሱ ጥበብ እንለምናለን። ከነሱ ሙያ እንለምናለን። ከነሱ አሰራርና ፖሊሲ እንለምናለን። ከነሱ እቅድ እንለምናለን። አያችሁ ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱ። ዘመን ከክፉ መንፈስ ከክፉ አካሄድ ጋራ ሊኖሩ እቅድ ካላቸው ባለሙያዎች ጋር ስንሰለፍ ዘመን በዚህ መንገድ ሲሰለፍም
ይህን መሰለ ጉዳት አለው። ቀጥ ብሎ መሄድ የለም። በሶሻሊዝም እና በኮሚኒዝም መካከል የነበረው ሂደት ብዙ ትውልዶችን አጥፍቶብናል። ቀጥ ብለን መሄድም አልቻልንም። ቀጥ ብሎ የሚሄድ ትውልድ እናመጣለን ያሉት ሰዎች እንኳን ቀጥ ብሎ የሚሄድ ቀርቶ አንገቱንም ደፍቶ እንኳን የሚሄድን ኃይል እንኳን የነፈገን ዘመን ላይ ደርሰናል እና ስለዚህ በዚህ አይነት ጉዳት ውስጥ እንገኛለን። ኤፌሶን 5:16 ላይም እንዲህ ይላል፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። አያት ቀኖች ሲከፉ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። በራሱ እያንዳንዷ ቀን ክፉ ወደ መሆን ደረሰ። እዛ ጋር ዘመኑ ክፉ ነው የሚል ነበር ያገኘነው። እዚህ ጋር ደግሞ ቀኖቹ ነው። ቀኖች እያንዳንዷ ቀን በራሷ ክፋትን የምታግዝ፣ ክፋትን የምታነብ፣ ክፋትን የምታኖር፣ ክፋትን የምትፈጽም፣ ክፋትን የምታገለግል ቀን ትሆናለች ማለት። ስለዚህ ቀኖች ከከፉ የሚወለዱት ልጆች በጎ ሊሆኑ አይችሉም። በእያንዳንዷ ቀን ላይ መናፍስት ተጽዕኖ ያሳድራል። በተለያየ አይነት መንገድ የራሱን የክፋት ኢንዱስትሪ በሰው ልጅ ሕይወት ውስጥ ላይ ይጭናል። እነዚህ የቀኖች መክፋት ብዙ መንፈሳዊ ጎዳናዎቻችንን ያበላሻሉ። ስለዚህ ስለዘመኑ መጸለይ ያስፈልገናል ማለት ነው። ቀጥ ብለን እንድንሄድ የዘመኑን ክፋት በሚገባ ልንረዳ ልናስተውል ያስፈልጋል። የዘመናት ክፋቶች በብዙ መንገድ ተዋቅረዋል። ዛሬ ዲያብሎስ በላይ ቁንጮ ኃያላን ዘንድም ትልልቅ ስራዎችን እየሰራ ነው። የወደፊቱን እቅዱንም በትውልዱ ላይ የራሱን ክፋት ለመጫን ፕሮግራሙን አስፍቶ ተነስቷል። መንፈሳዊ ጉዞዎችን በማጨለም፣ መንፈሳዊ ታሪኮችን በማውደም፣ የእግዚአብሔርን ክብር ከሰው ልጅ ሕይወት ውስጥ በማራቅ ውርደትንና ጥፋትን ለማግነን የተነሳ መንፈስ በተለያየ አይነት መንገድ እድሉን አግኝቷል። ስለዚህ ጳውሎስ በኤፌሶን መልእክት ሲነግረን ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። ስለ ዘመኑ ጸሎት በደንብ ያስፈልገናል ማለት ነው። ቀጥ ብለን እንድንሄድም መንፈሳዊ መረጃ የግድ ዘመናችን ምን ገጽታ አለው ብለን ልናስተውል ያስፈልጋል። ክፉ መናፍስት በኢንዱስትሪውም ዘርፍ ላይ ትልቅ ተጽዕኖ አለው። የራሱን ኢንዱስትሪ መስርቷል። በዛ በኢንዱስትሪው አካሄድም ውስጥ የተለያዩ አይነት የግፍ ድርጊቶችን ታያለህ። ከኪሳራዎችና ከውድቀቶች በስተጀርባ ያለው በመናፍስት የመጠመድ ሂደት ደግሞ ራሱን የቻለ ተቋም እየሆነ ነው የመጣው። ስለዚህ በኤፌሶን ምዕራፍ 4:27 ላይ እንዲህ ይለናል፣ ለዲያብሎስ ፋንታ አትስጡት ይላል። ለዲያብሎስ ፋንታ አትስጡት። ዲያብሎስ የራሱ የሆነ ፋንታ ያገኛል። ከልጆችም ከፍሎ አሊያም ሙሉ በሙሉ ይወስዳቸዋል። ከእውቀትም ከፍሎ አሊያም ሙሉ በሙሉ የእሱን እውቀት ብቻ እንድትከተል ያደርጋል። ዲያብሎስ ፋንታ አለው። ለዚህ ነው ጳውሎስ ለዲያብሎስ ፋንታ አትስጡት ያለው። የራሱ የሆነ ፋንታዎችን በማፍራት ደረጃ ዛሬ የተዋጣለት ጊዜና ዘመን ላይ ቆመናል። ታሪኮቹንም በሚገባ መቅረጽ ችሏል። ዛሬ ብዙ ትውልድ ባህሪ ልቦናው ጠፍቷል። የማስተዋል ግንዛቤዎቹ የሉ። እናት እንደኔ ታስባለች ማለት አትችልም። አባት ልጁን እንደኔ ያስባል ማለት የሚችልበት ጊዜ ላይ አይደለም። እንደውም ከአባቱ በተቃራኒው መንገድ ነው ልጅ የሚያስበው። ለምንድን ነው እንደዚህ የሆነው ሲባል ዲያብሎስ ብዙ ልጆችንና ብዙ መሪዎችን አፈራ። በሱ አስተዳደር አመራር ስር የሚወድቁና የሚንበረከኩ በዲያብሎስ የሚሰግዱ ታሪካቸውን በሱ መንፈስ በኩል በዚህ በክፉ መንፈስ በኩል የሚቀይሩ